ታህሳስ 2 ቀን 1993 ዓ.ም ፓውሎ ኤስኮባር ደረጃውን በረገጣ እየወጡ ያሉ ነፍሰ ገዳዮችን ድምጽ ሰማ። 4000 ሰዎችን የረሸነው 110 መንገደኞችን የያዘ አውሮፕላን ያጋየውና የኮሎምቢያ $10 ቢሊዮን ብሔራዊ ዕዳ ለመክፈል ቃል ገብቶ የነበረው ሰው አሁን ባልታወቀ እንግዳ ሰው ጣሪያ ላይ በባዶ እግሩ ሊሞት ጥቂት ደቂቃዎች ቀርተውታል። የሲአይኤ ሳተላይቶች የሰውነቱን ሙቀት እየተከታተሉ ነው። የመጨረሻው የግል ጥበቃው በ3 ጥይቶች ተመቶ ወድቋል። ከ14 ደቂቃዎች በፊት ፓውሎ ሊሞት ያበቃው ትልቅ ስህተት ፈጸመ። ለልጁ የተደወለለትን ስልክ መለሰ። የደህንነት ደንቡ ቢበዛ ለ30 ሰከንድ ብቻ እንዲያወራ ቢፈቅድለትም ፓውሎ ግን ልጁ ሲያለቅስ ስልኩን መዝጋት አልቻለም። በ14 ደቂቃ ከ23 ሰከንድ ውስጥ ያሉበትን ትክክለኛ አድራሻ አረጋገጡ። በዓለም ታሪክ 7ኛው ባለጸጋ የነበረው ሰው ለቤተሰቡ ባለው ፍቅር ምክንያት ተገደለ። ፓውሎ ኤስኮባር የፕሬዝዳንቶች ቅዠት ከመሆኑ በፊት ገና በ14 ዓመቱ ከመቃብር ስፍራዎች ውስጥ አንድ ትልቅ እውነትን ተረዳ። ሙታን ከህያዋን በላይ ዋጋ አላቸው። ሌሊት 8 ሰዓት ላይ በመቃብር ውስጥ የሰዎችን ስም ከመቃብር ድንጋይ ላይ እየፋቀ በመሸጥ አባቱ በ6 ወር የሚያገኘውን ገቢ በ3 ቀናት ውስጥ ማግኘት ጀመረ። በዚያው የመቃብር ዘበኞችን መረጃ እንደሚሸጡለት ሲረዳ አጠቃላይ ስርዓቱ በሌብነት ላይ የተመሰረተ መሆኑን አወቀ። ፓውሎ መመሪያ ህግን አትፍራ፣ ይልቁንም ህግን ግዛው የሚል ሆነ። በ16 ዓመቱ መኪና ሰርቆ ሲያዝ አንድ ፖሊስ መኮንን ሊያስረው ሲመጣ ፓውሎ እንዲህ አደረገ። ድርድሩን በሚስጥር ቀረጸው። ከዚያም በኋላ ፖሊስ ለፓውሎ አይሰራም፣ ይልቁንም የፓውሎ ንብረት ሆነ። 20 ዓመቱ ፓውሎ የ14 ፖሊስ መኮንኖች በጉቦና በማስፈራሪያ ስራ አድርጓል። ዳኞች ያስጠነቅቁታል፣ የፖሊስ አዛዦች መረጃ ይሰጡታል። እንደ አውሮፓውያን አቆጣጠር በ1975 የፓውሎ አጎት ልጅ በሌላ አዘዋዋሪ ታገተ። ፓውሎ አልተደራደረ። ይልቁንም የታጋቹ አባት ድግስ ላይ ብቻውን ገብቶ ጆሮ ላይ አንዲትን ቃል አንሾካሾከ። በ10 ደቂቃ ውስጥ የአጎቱ ልጅ ተለቀቀ። አጋቹም ኮሎምቢያን ጥሎ ፈረጠጠ። ፓውሎ ምን አለው? እናትህን ገድዬ መኪና ውስጥ ጭኛታለሁ። አሁን ካለቀቀው ቀጥሎ የምገድለው ልጅህን ነው አለው። እናቱም በሰላም ቤቷ ብትሆንም ያ የ10 ደቂቃ ሽብር ፓውሎ ኤስኮባርን ለማንም የማይመለስ ጨካኝ መሆኑን ለመላው ኮሎምቢያ አሳወቀች። ፓውሎ ኮኬንን ወደ አሜሪካ ማጓጓዝ 114 እጥፍ ትርፍ እንደሚያስገኝ አሰላ። 1 ኪሎ በ$350 ገዝቶ አሜሪካን ውስጥ በ$40,000 መሸጥ ጀመረ። ፓናማ ሲደርስ የፓናማው ጀነራል ማኑኤል ኖሪንጋ መንገድ ላይ እንዲከፍትለት በትርፍ ተደራደረ። ፓውሎ እንዲህ ሲል አሰበ፣ አንድ ጀነራል መግዛት ከቻል ሙሉ ሰራዊትን ለምን አልገዛም? አንድ ባለስልጣን መግዛት ከቻል ሙሉ መንግስትን ለምን አልገዛም? በ26 ዓመቱ የላቲን አሜሪካን ካርታ እየተመለከተ ከ5 ዓመት በኋላ ለማንኛውም የደቡብ አሜሪካ መንግስት በላይ ኃያል ሆናለሁ ሲል ተነበየ። ያጎቱ ልጅን በንግግሩ ቢስቅም ፓውሎ ግን ወደ እውነቱ ሊቀይረው ተዘጋጅቶ ነበር። እንደ አውሮፓውያን አቆጣጠር ሰኔ 6 1978 ዓ.ም ጭራቆ የፈጠረው ያ ስብሰባ ተካሄደ። ፓውሎ አንድ አብዮታዊ ሐሳብን አቀረበ። መፎካከሩ ይብቃን፣ ይልቁንም እንዋሃድ። መንገዶችን፣ አውሮፕላኖችና ጉቦን በጋራ በመጠቀም የኮኬን ሞኖፖሎችን ብቸኛ አቅራቢነትን ፈጠሩ። ሆሴ ሮድሪጌዝ ጋቻ የተባለውን አጋሩ ለመሆን ማን እንደሚኖርና ማን እንደሚሞት የሚወስነው ማን ነው ሲል ጠየቀ። ፓውሎ በቅዝቃዜ እኔ ሲል መለሰ። ከ3 ዓመት በኋላ ያ ንግግሩ እውነት ሆነ። በ1982 ዓ.ም የፓውሎ ድርጅት በየ72 ሰዓቱ 1000 ኪሎ ንጹህ ኮኬን ወደ አሜሪካ ይልክ ነበር። ፓውሎ የ18 አውሮፕላኖች የነበሩት ሲሆን ተፎካካሪዎቹ የእርሱ መንገድ እንዲጠቀሙ በማድረግ ሁሉንም ደንበኞች አደረጋቸው። በ1985 ዓ.ም በሳምንት $420 ሚሊዮን ማግኘት ጀመረ። ነገር ግን ገንዘቡ በጣም በዝቶ ስለነበር ፓውሎ ሌላ ችግር ገጠመው። ገንዘቡን መቁጠር አቃታቸው። $1 ሚሊዮን በ$20 ኖቶች 50 ኪሎ ይመዝናል። በየወሩ 18000 ኪሎ የሚወዝን ጥሬ ገንዘብ ይገባለት ነበር። ገንዘቡን መቁጠር ስላቃታቸው የሚመዘነው በሚዛን ነበር። ፓውሎ $800 ሚሊዮን በፕላስቲክ በርሜሎች ውስጥ በመክተት በኮሎምቢያ ምድር ውስጥ ቀበረው። ሆኖም ግን እርጥበት ገንዘቡን አበላሸው። አይጦች ደግሞ በአመት $1 ሚሊዮን ይበሉበት ነበር። ወንድሙና አካውንታንቱ ሮቤርቶ $2.1 ቢሊዮን በአይጦች በእርጥበት ምክንያት ጠፍቷል ሲለው ፓውሎ በቸልታ ከገበያችን 10% ብቻ ነው ተወው ይለው ነበር። ይህ የፓውሎ ኤስኮባር ወደር የለሽ ግብዝነትና የስልጣን ጥመኝነት የሚያሳይ ታሪክ በአማርኛ ትረካ እንደሚከተለው ቀርቧል። ፓብሎ ፓሪዮስ ፓውሎ ኤስኮባር የተባለ 450 ቤቶችን የያዘ ሰፈር ለቤት አልባዎች ገነባ። ነገር ግን ይህ የልግስና ተግባር አልነበረም። ይልቁንም የራሱን ሰራዊት ማደራጃ መንገድ ነበር። ለእያንዳንዱ ቤተሰብ ቁልፍ ሲሰጥ በቪዲዮ ይቀርጽ ነበር። እነዚህ 450 ቤተሰቦች እድሜ ልካቸውን ለፓውሎ ባለዕዳ ሆኑ። ፖሊስ መጥቶ ሲጠይቅ ምንም አላየንም ይላሉ። ሰልፍ ሲፈልግ ደግሞ ወዲያው ይወጣሉ።
የገነባቸው 70 የእግር ኳስ ሜዳዎችና የቅርጫት ኳስ ሜዳዎች ሁሉ በስራቸው የኮይኪን መደበቂያ ሚስጥር መተላለፊያዎች ዋሻዎች ነበራቸው። መጋቢት 1982 ዓ.ም ፓውሎ የኮንግረስ አባል ሆኖ ተመረጠ። ይህ የሆነው ከህግ ጥበቃን ለማግኘት ነበር። ፓብሎ በኮንግረስ ውስጥ ተቀምጦ ምንም አይናገርም ነበር። ሆኖም የፍትህ ሚኒስተሩ ሮድሪጎ ላራ ቦኒያን አንድ እንግዳ ነገር ታዘበ። ፓብሎ ገቤን የማገኘው በብስክሌት በማከራየት ነው ቢልም ኮንግረስ የሚመጣው ግን በሄሊኮፕተር ነበር። ነሐሴ 16 ቀን 1983 ዓ.ም ላራ ቦኒያ የፓውሎ የድሮ የእጽ አዘዋዋሪ የፖሊስ መዝገብ ላይ ለኮንግረሱ አሳየ። 30 ሰከንድ ውስጥም ፓውሎ ከክቡር የኮንግረስ አባልነት ወደ ወንጀለኝነት ተቀየረ። ይህ ውርደት ከጥይት በላይ አመመው። ፓውሎ ውንጀላውን እንዲነሳ ለሚኒስተሩ 5 ሚሊዮን በኋላም 10 ሚሊዮን ዶላር ጉቦ አቀረበ። ሮድሪጎ ላራ ቦኒያ ግን ሞቴን እመርጣለሁ እንጂ አልሸጥም በማለት ውድቅ አደረገው። ሚያዝያ 30 ቀን 1984 ዓ.ም የፓውሎ ነፍሰ ገዳዮች በሚኒስተር ሮድሪጎ ቦኒያ መኪና ላይ ተኩስ ከፈቱ። 7 ጥይቶችን ሚኒስተሩን ገደሉት። ይህ ግድያ አሜሪካን አስቆጣ። 72 ሰዓታት ውስጥም የዲኤ ወኪል ፓብሎ ሊገዛው በማይችለው ሚስጥራዊ መሳሪያ ይዘው ቦጋቦ ገቡ። ከጠፈሩ ሆኖም የመኪና ታርጋ ማንበብ የሚችል ሳተላይት። ፓብሎ ግን ከኮሎምቢያ ወደ ጦር አውድማነት የሚቀይር የራሱ ሚስጥር ነበረው። ህዳር 27 ቀን 1989 አውሮፕላኑ ሊፈነዳ 5 ደቂቃ ሲቀረው አንድ መንገደኛ ለባለቤቱ ደውሎ 2 ሰዎች በመካኒክ ችግር ስም ወርደዋል፣ የሆነ ችግር አለ አላት። ጠዋት 1 ሰዓት ከ13 ላይ ስልኩ ተቋረጠ። ፓብሎ በሳምሶናይት ቦርሳ ውስጥ ባስቀመጠው ቦምብ ቦይንግ 727 አውሮፕላኑን ለሁለት ሰነጠቀው። 107 ንጹህ ሰዎችን ወዲያውኑ አለቁ። ይሁን እንጂ ፓብሎ የፈለገውን ሰው ፕሬዝዳንት እጩ ሴሳር ጋልቪዚያን በዚያ ጠዋት ጉዞውን ሰርዞ ስለነበር በአውሮፕላኑ ውስጥ አልነበረም። ፓብሎ 107 ንጹህ ሰዎችን የገደለውን ለምንም ነበር። ይህ ክስተት ፓውሎን በዓለም ቁጥጥር የአሜሪካ ጠላት አደረገው። ፓውሎ አንድ ባለስልጣን ለመግደል በዙሪያ ያሉት ሰዎችን ማጥቃት ጀመረ። ለምሳሌ ጉልቦ አልቀበልም ያለውን ዳኛ ለመበቀል ጥር 10 አባቱን ገደለ። ጥር 18 ወንድሙን ገደለ። ጥር 26 ባለቤቱን ገደለ። በመጨረሻም የካቲት 3 ዳኛውን ገደለ። በ1989 ዓ.ም የፓብሎ ነፍሰ ገዳዮች 657 ፖሊሶችን፣ 47 ዳኞችንና 3 የፕሬዝዳንት እጩዎችን ገድለዋል። ይበልጥ ዘግናኙ ነገር ደግሞ የፓውሎ ትንሹ ነፍሰ ገዳይ የ12 ዓመት ህፃን ነበር። ስለዚህም ህፃናት በ$3000 ብቻ ሰውን ይረሽኑ ነበር። ፓውሎ ባለስልጣናትን ላይ መረጃ በመሰብሰብ ያስፈራራቸው ነበር። አንዱ አቃቤ ህግ የአባቷ መቃብር ላይ በየሳምንቱ አዲስ አበባ ታገኝ ነበር። አበቦቹ ላይ ደግሞ እነዚህ አበቦች ለአንቺ ሊሆኑ ይችሉ ነበር የሚል ማስታወሻ ይቀርብላት ነበር። በመጨረሻም ፓብሎ የሞት ሎተሪ አወጀ። በየሳምንቱ አርብ ከተማው 10 ፖሊሶችን በዘፈቀድ የሚገድል አስታወቀ። በ10ኛውም ሳምንት ፖሊሶች ዩኒፎርም ለመልበስ ፈሩ። መንግስትም ለድርድር ተንበረከከ። ፓውሎ ለመንግስት እጁን ለመስጠት አንድ ቅድመ ሁኔታን አቀረበ። የራሴን እስር ቤት ለራሴ ገነባለሁ። መንግስት ተላላ በመሆኑ ፈቀደለት። ፓብሎ ግን እጁን እየሰጠ ሳይሆን ቢሮውን እያሻሻለ ነበር። እስር ቤቱ ውስጥም ጃኩዚ፣ የእግር ኳስ ሜዳ፣ ዲስኮ ቤት ነበረው። ሰኔ 14 ቀን 1990 ዓ.ም ሴሳር ጋቪሪያ አዘዋዋሪዎችን አሳልፎ ለአሜሪካ ሰጣለሁ ብሎ ቃል ገባ። በማግስቱም ፓውሎ 23 ጋዜጠኞችን አግኝቶ ቪዲዮ ላከ። በ18 ሰዓት ውስጥም ተላልፎ የመሰጠት ህግ ካልተሰረዘ በየቀኑ 2 ሰው ረሽናለሁ አለ። 7ኛው ሰዓት በኮሎምቢያ ኮንግረስ ተሰብስቦ ተላልፎ የመሰጠትን ህግ ከህገ መንግስቱ ሰረዘ። ፓብሎ ኤክሶባር ሙሉ አገርን አሸነፈ። ሰኔ 19 ቀን 1991 ዓ.ም ፓውሎ በራሱ ፍቃድ ወደ እስር ቤት አመራ። ሄሊኮፕተሩም በአንድ ኮረብታ ላይ እንዲቆም አዘዘ። በዚያውም ወርዶ በኮረብታ ላይ አንዲትን ባንዲራ ተከለ። ለጥበቃዎቹም የምትቀብሩኝ እዚህ ነው፣ እዚህ ቦታ እንዳትረሱ አላቸው። ይህ የሚያሳየው ፓብሎ እጁ ሲሰጥ እንኳን የመጨረሻው እቅዶች ነበረው። 7 ማይል ርቆ የሚገኘው ላ ካቴድራል የተባለው የፓብሎ እስር ቤት በእውነቱ እስር ቤት ሳይሆን በሚስጥራዊ ዋሻዎች የተሞላ የቅንጦት ማዕከል ነበር። ፓብሎ እዚያ ሆኖ የኮሎምቢያ ቁንጩ የእጽ አዘዋዋሪዎችን ጠርቶ እንዲህ አላቸው፣ ከዛሬ ጀምሮ ለኔ ትሰራላችሁ፣ ከገበያችሁ 30% ትካፈላላችሁ። እምቢ ካላችሁ መረጃ ለአሜሪካ አሳልፌ ይሰጣለሁ። በዚያም ፓብሎ በእስር ቤት ሆኖ የኮሎምቢያ ነጻ ንግድ ዋና ዳይሬክተር ሲዮ ሆነ። ሐምሌ 3 ቀን 1992 ዓ.ም ፓብሎ 2 ታማኝ ረዳቶች $20 ሚሊዮን ግብር ይዘውለት ሲመጡ ገንዘብ ሰርቃቸዋል በሚል በጥርጣሬ እጅግ ዘግናኝ በሆነ ሁኔታ አሰቃይቶ ገደላቸው። አካላቸውንም ቆራርጦ በፒዛ መጋገሪያ ውስጥ አቃጠለው። ይህ አሰቃቂ ድርጊት ለፕሬዝዳንት ሴሳር ጋልቪዚያን ደረሰው። መንግስትም ፓውሎን ወደ ሌላ እስር ቤት ለማዘዋወር 400 ወታደሮችን ላከ። ፓውሎ ግን አስቀድሞ በገነባው የ200 ሜትር የሚስጥር ዋሻ በኩል አምልጦ ወጣ። ነገር ግን አንድ የማያውቀው ነገር ዲኤ በዋሻ መውጫ በኢንፍራሬድ ካሜራዎች ይጠብቀው ነበር።
ከዚያም ሰዓት ጀምሮ ፓብሎ በሰማይ ላይ ባለ አይን ቁጥጥር ስር ወደቀ። ፓብሎ ውድቀት ያፈጠነው የልጁ የ9ኛ ዓመት ልደት ፎቶግራፍ ነበር። ሐምሌ 24 ቀን 1992 ዓ.ም በድብቅ ተነሳ። ሎስ ፔፔስ የተባለ የፓብሎ ጠላቶች ስብስብ ያንን ፎቶ በመጠቀም በፓውሎ ቤተሰቦች ላይ ጭካኔ የተሞላ እርምጃ ጀመሩ። በፎቶ ላይ የታዩት 187 ሰዎች በ6 ወር ውስጥ ተገደሉ። የፓውሎ የአጎቱ ልጅ አይኑ ተወልውሎ ተገደለ። ሎስ ፔፔስ የፓውሎስን ሚስጥር ደብዳቤዎችና የባንክ አካውንቶች በቀላሉ ያውቁ ነበር። ይህም በውስጡ ከዳተኛ እንዳለ አረጋገጠለት። ፓውሎ በመርሊን ከተማ ውስጥ ተደብቄያለሁ ብሎ ቢያስብም አሜሪካ ሴንትራል ስፓክ የተባለ ሚስጥራዊ ሰላይ አውሮፕላን በከተማው ሰማይ ላይ አሰማርታ ነበር። ይህ አውሮፕላን በማንኛውም የሬዲዮና የስልክን ድምጽ ጠልፎ ፓብሎ ያለበትን ቦታ በ1 ሜትር ራዲያስ ውስጥ በትክክል ያሳያል። ፓብሎ የስልክ በደወለ ቁጥር ያ የሚታየው የኤሌክትሮኒክስ ወጥመድ እየጠበበ መጣ። ህዳር 26 ቀን 1993 ዓ.ም ታሪክ ወደ መጨረሻ ምዕራፍ ተቃረበ። ፓብሎስ ኤስኮባር ወደ መጨረሻው የህይወት ምዕራፉ እንዲቃረብ ያደረገው ትልቁ ስህተቱ ለልጁ የነበረው ጥልቅ ፍቅር ነበር። ልጁ ጁዋን ፓብሎ በኤምባሲው ጥገኝነት ተከልሎ በኮሎምቢያ ውስጥ መታሰሩን ተከትሎ በስልክ እያለቀሰ እርዳታ ጠየቀ። ፓውሎስ የደህንነት ደንቡን በመጣስ ለ8 ደቂቃ ያህል ስልኩ ላይ ቆየ። ሴንትራል ወዲያውኑ ያሉበት ሰፈር ላይ ፓብሎ ለጥቂት አመለጠ። ነገር ግን የሚወደውን ሽጉጥና ኑዛዜውን ፈረጠጠ። ታህሳስ 1 ቀን የፓውሎ 44ኛ ዓመት ልደት ነበር። ምንም አይነት ድግስ፣ ኬክ ወይም እንግዳ አልነበረም። ፓውሎ አንድ የግል ጥበቃ ኤልቫር ሎሞንን ጋር በአንዲት ተራ ቤት ውስጥ ተደብቆ በራዲዮ ይሰማ ነበር። መንግስት ለፓውሎ $6 ሚሊዮን የጥቆማ ማውጣቱን ሲሰማ በምሬት ሳቀ። በአንድ ወቅት በአንድ ድግስ ብቻ ያን ያህል ገንዘብ ያጠፋ ነበር። ከቀኑ 8:48 ላይ ልጁ ደግሞ ደወለ። ፓውሎ ስልኩን ከ30 ሰከንድ በላይ መያዝ እንደሌለበት ቢያውቅም ልጁ ያለቀሰ በመሆኑ ሊጨክንበት አልቻለም። ጥሪው የ14 ደቂቃ ከ23 ሰከንድ ፈጀ። በዚህም ጊዜ ውስጥ ሳተላይቱ ፓብሎ ያለበትን ህንጻ ሁለተኛ ፎቅ ላይ መሆኑን በትክክል አሳየ። ከሰዓት በኋላ 9 ሰዓት ላይ የጸጥታ ኃይሎች በሩን ሰብረው ገቡ። ፓውሎስ ሌሞን በመስኮት ላይ ብሎ ጮኸ። ፓውሎ በባዶ እግሩ ወደ ህንጻ ጣሪያ ላይ ወጣ። ጥበቃውም ሌሞን ሄሊኮፕተሮችን ለመመልከት ሲሞክር 3 ጥይቶች ተመቶ ወደቀ። አሁን ፓውሎ በጣሪያው ላይ ብቻውን ቀረ። በየጣሪያው ላይ ያሉ ወታደሮችም ተኩስ ከፈቱበት። ፓውሎስ በቆሰለበት ሁኔታ ሽጉጡን ለማነጣጠር ሲሞክር ከ40 ሜትር ርቀት የነበረው ሳጅን ሁጎ ኢግላር የፓውሎን ጭንቅላት በትክክል መታው። በ3 ሰዓት ከ15:47 ሰከንድ ላይ ፓውሎ ኤስኮባር ሞተ። ከፓብሎ ሞት በኋላ አንድ እውነት ግልጽ ሆነ። ፓብሎ የገደለው ቴክኖሎጂ ወይም ጠላቱ ሳይሆን የገዛ ታማኝ ነፍሰ ገዳዩ ነበር። ከዲኤ የወጡ መረጃዎች እንደሚጠቅሙት ያ ከዳተኛ ከፓብሎ ላ ካቴድራል ውስጥ የተፈጸመ ዘግናኝ ግድያ ከተመለከተ በኋላ ተራው የኔ ነው በሚል ስጋት ለጠላቶቹ ሎስ ፔፔ መረጃ በመስጠት ጀመረ። የፓውሎስን የሚስጥር ቤቶች፣ የባንክ አካውንቶች፣ ልጁ ጋር የሚደውልበትን ትክክለኛ ሰዓት ለጠላቶቹ አሳልፎ ሰጠ። በመጨረሻም ፓብሎን ያጠፋው የጠላት ጥይት ሳይሆን ታማኝነትን ከህልውናው በታች ያደረገው የቅርብ ረዳቱ ክህደት ነበር። የፓብሎስ ኤስኮባር ሞት ግን የህዝብ ጦርነትን አላቆመም። በ6 ሳምንት ውስጥ የካሊካቴር የፓብሎ መስመር በሙሉ ተቆጣጠረ። ወደ አሜሪካ የሚገባውን ኮኬን በ30% ጨመረ። የፓብሎ ሞት ለአገሪቱ ድል ቢመስልም የእጽ ንግዱን ግን ይበልጥ እየተባባሰ ቀጠለ።